ጤና ይስጥልኝ ሀገሬ ልጆች። በዛሬው የአፋን ኦሮሞ ትምህርታችን የምንመለከተው ዋን የሚለውን የአፋን ኦሮሞ ፕሪፖዚሽን ወስደን የምንመሰረታቸውን አላፊ ጊዜን የሚያሳዩ የአፋን ኦሮሞ ሐረጎች ይሆናል። we will see that in the past time በፕሬዘንት ታይም ባለፈው ጊዜ አይተናል። እንግዲህ ባለፈው ጊዜ የተመለከትናቸው ፖዚቲቭ አፋን ኦሮሞ clauses containing one in the present time ብለን ስለሚሰራ፣ ስለምሰራ፣ ስለሚሰሩ፣ ስለሚፈልጉ አይነት አገላለጾችን in the present time አይተናል፣ ፎርሙሌት አድርገናል፣ ፎርሙላዎችን ኤግዛምፕሎች አይተናል። ዛሬ ደግሞ ስለሰራው፣ ስለፈለኩ፣ ስላወቅኩ እንግዲህ ፓስት ነው። እንደዚህ አይነት አገላለጾችን ነው የምናየው። ዋንን ይጠቀማሉ and they use also the suffix f ማለት ነው። one with the suffix f to the verb ማለት ነው። so በፎርሙላውን ጀምር። ፎርሙላችን for clauses in the past which contain the preposition one in አፋን ኦሮሞ ፎርሙላው የሚሆነው bm ሲደመር 1 ሲደመር g2 f where g2 is with respect to each subject pronoun ማለት ነው። እንግዲህ g2 ማለት the simple present tense form of a given verb ማለት ነው። f የሚያሳየው we suffix f to the simple past tense form of the verb ማለት ነው። እንደዛ ሲሆን ስለሰራሁ፣ ስለመጣሁ፣ ስላወቅኩ አይነት ፓስት አክሽን የሚያመለክቱ ሐረጎችን ይሰጠናል ማለት ነው። 1 g2 f bm as በመቃ እንግዲህ ለአኒ ዋን ላይ ኤን እንጨምራለን። ዋንን ነው የሚሆነው። ለሌሎቹ ዋንን እንዳለን እንጠቀማለን። ምሳሌ እንውሰድ። አርገቹ ማግኘት ነው። አኒ ዋንን አርገዴፍ እኔ ስላገኘው። እንግዲህ ሐረጉን ብቻ ነው የምናየው። ምሳሌዎችን ጨምረን እናያለን። እኔ ስላገኘው አኒ ዋንን አርገዴፍ፣ ኑቲ ዋን አርገኔፍ እኛ ስላገኘን ዋን አርገኔፍ፣ ኢሲን ዋን አርገተኒፍ ዋን አርገተኒፍ ስላገኛችሁ ፓስት ነው። አቲ ዋን አርገቴፍ አንተ ስላገኘ፣ አንቺ ስላገኘሽ። ኢሳን ዋን አርገተኒፍ እነሱ ስላገኙ አርገተኒፍ ዋን አርገተኒፍ። ኢኒ ዋን አርገቴፍ እሱ ስላገኘ ዋን አርገቴፍ። ይሄን ዋን አርገቴፍ እሷ ስላገኘች። እንግዲህ ለአኒ ዋንን እንላለን። ለሌሎቹ ተውላጠ ስሞች ለሁሉም ዋን እናስቀድማለን። ኤንዴን verb form ይመጣል። verb form እንግዲህ የአርገቹ simple past tense form of the verb አርገቹ with respect to each pronoun ማለት ነው። እንግዲህ ለአኒ አርገዴ ነው፣ ለኑቲ አርገኔ ነው፣ ለኢሲን አርገተን፣ ለአቲ አርገቴ፣ ለኢሳን አርገተን ነው የሚሆነው። ለኢኒ አርገቴ፣ ለኢሼን አርገቴ ይሆናል። and finally f የሚለውን ሰፊክስ ስለ የሚለውን ትርጉም እንዲሰጠን f ሰፊክስ እናደርጋለን። f ሰፊክስ ስናደርግ we lengthen the vowel አርገዴ። ይሄ ሾርት ቫውል ነው without f አርገዴፍ ይሆናል ማለት ነው። lengthen ይሆናል። ዋን አርገኔፍ። እንዴን ለኢሲንና ለኢሳን አርገተን እና አርገተን ነው የነበረው verb formu እንደ g2 ፎርማቸው እንደ simple past ማለት ነው። ግን fን ቀጥታ n ላይ ሰፊክስ አናደርግም። we take the long vowel the double e's ማለት ነው። እንግዲህ በአፋን ኦሮሞ ሌላ ምሳሌ እንውሰድ። በሙሉ አረፍተ ነገር ቀሊ ነመ ጋሪ ዋንተ ኤፍ ወልገርጋራ የሰው ልጅ መልካም ስለሆነ ይረዳዳል። ስለሆነ ዋንተ ኤፍ እንግዲህ ሩት ቨርቡ ተኡ ነው። እንግዲህ ቀሊ ነመ ኢኒ በሚለው ፕሮናውን ነው የሚተካው። ኢኒ ደግሞ የሚወስደው ቨርብ ፎርም ዋንተ ኤፍ ይሆናል ማለት ነው። that means ጂቱ ነው የምንወስደው ብለናል። ስለሆነ ኦሬዲ የሰው ልጅ መልካም ነው መሆኑ ተመስክሮለታል። ስለሆነ ፓስት ነው ብለን እንወስዳለን። and then the simple past tense form of the verb ተኡ with respect to ኢኒ ወይም ቀሊነመ ማለት ነው ተኤ ይሆናል። ኤፍን ሰፊክስ እናደርግ we take the long vowel e ዋንተ ኤፍ ስለሆነ። ኢሲን በረቶታ ዋንታተኒፍ አልኮሊ እንዱግደን ተማሪዎች ስለሆናችሁ አልኮል አትጠጡ። እንግዲህ ኢሲን እናንተ በረቶታ ተማሪዎች ዋንታተኒፍ ስለሆናችሁ አልኮሊ አልኮል ነው፣ ሂንዱግደን አትጠጡ። ዋንታተኒፍ ግሱ
ለሁሉም የምንወስደው እንግዲህ ተኡ ነው። the simple past form of the verb ተኡ with respect to ኢሲን ታተን ነው የሚሆነው። ታተን እንግዲህ ታቱ የነበረውን ወደ ታተን ቀይረው ነው። ታቱ in the present tense ኢሲን ታቱ ትሆናላችሁ። ኢሲን ታተን ሆናችሁ ዋን ታተኒፍ ስለሆናችሁ ይሆናል ማለት ነው። አቲ ሆጂኬ ዋን ጡሙርቴፍ ዴሙ ደንዴሳ ስራህን ስለጨረስክ መሄድ ትችላለህ። እንግዲህ ሆጂኬ ስራህን ማለት ነው። ሆጂኬ ስራህን ዋን ጡሙርቴፍ ስለጨረስክ ዴሙ ደንዴሳ ዴሙ መሄድ ነው። ደንዴሳ ትችላለህ ነው አንተ። ኦኬ ስለጨረስክ ዋን ጡሙርቴፍ አቲ ጡሙርታ ነው እንግዲህ in the present time last ባውሉ አ ነው። in the simple past rule የሚለን ደግሞ last ባውሉን in the simple past present tense ወደ ኤ ቀይር ነው የሚለው ለአቲ። ስለዚህ ጡሙርቴ ይሆናል። ኤፍ ተጨምርበት ሎንግ ቫውል ይወስዳል። ጡሙርቴፍ ይሆናል ማለት ነው። ዋን ጡሙርቴፍ ስለጨረስክ ያው ዋን ፊጤፍም ይሆናል። ያው ፊቱ መጨረስ ጡሙሩ መጨረስ ዋን ፊጤፍ ዋን ጡሙርቴፍ possible ኢሼን ዋን ዴይ ሴፍ ጂአ ፎሪፍ ሆጂን ገልቱ እሷ ስለወለደች ለ4 ወር ስራ አትገባ። ዋን ዴይ ሴፍ ስለወለደች ዋን ዴይ ሴፍ the simple past tense form of the verb ደኡ ነው ግሱ ዴሴ ነው የሚሆነው። ዋን ዴይ ሴፍ ስለወለደች አመ ማለቀ ዋን አርገኔፍ መነኒ ቢን አሁን ገንዘብ ስላገኘን ቤት እንገዛለን። ስላገኘን ዋን አርገኔፍ አርገቹ ነው ማግኘት ግሱ። እንግዲህ the G2 form simple past tense form of the verb አርገቹ for ኑቲ አርገኔ ነው የሚሆነው። ኑቲ እንግዲህ እንገዛለን እኛ ስለሆነ ስለዚህ ስላገኘን ዋን አርገኔፍ ይሆናል ማለት ነው። አኒ ጌጂባ ዋን ቀቤፍ በርፈዴ ትራንስፖርት ስላጣሁ አረፈድኩ። ስላጣሁ ዋን ቀቤፍ ቀቡ ማጣት ነው። ዋን ቀቤፍ ስላጣሁ ይሆናል ማለት ነው። በርፈቹ ማርፈድ ነው። በርፈዴ አረፈድኩ ነው። እንግዲህ ፓስት ቴንስ ወስደን ነው። ጌጂባ መጓጓዣ ነው። አኒ ጌጂባ ዋን ቀቤፍ በርፈዴ ትራንስፖርት ስላጣሁ አረፈድኩ። ጌጂባ ዋን ቀቤፍ ትራንስፖርት ስላጣሁ ይሆናል ማለት ነው። የዛሬውን ትምህርታችን በዚህ ጨርሰናል። በሌላ ትምህርት እስከምንገናኝ ነጋት ነፍቱር